መናገር አልቻልኩም። እህቴ የማካል ድረስ ለቅሶሽን የማካል ድረስ ለቅሶሽ የሆነ ሰዓት ላይ እኮ ደህና ነኝ ብላኛለች። የሆነ ቪዲዮ ላይ ፊቷ ከሳ ብሎብኝ ነበር። ምን ሆነሽ ነው ስላት በቲክታክ በኢንቦክስ ትንሽ አሞኝ ነው ደህና ነኝ ብላኛለች። ከባድ ነው ግን ማለት ነው። ታንቃ ሞተች፣ እንደዚህ ሆነች፣ እንደዚህ ሆነች የምትሉ ሰዎች ግን ጥንቃቄ ይኖራችሁ። ይሄ እሷ ታንቃ ትሞት ወይ ደግሞ ራሷን አታጠፋ። ራሷን የጎዳት ሰው ነው ደሟ እንዳይወጣ ታንቃ ሞታለች፣ ራሷን አጥፍታለች እያለ የሚያወራው ራሱ የገደላት ሰው ነው። ስለዚህ የእህታችንን እንደምንፈልጋለን። በቃ ሬሷ ይመርመርልን። ይከብዳል። የዛችኛዋን የቀዩዋ ልጅ ህመም ሳንወጣ በሳምንቱ ደግሞ የዚች የገንዘቤን እሷ ደግሞ ለምን አንድ እንደሌላው ሰው እንኳን አይደለችም። ልክ እንደኔ አንድ ቀን ሙዚቃ አንድ ቀን ጭፈራ እንኳን አታደርግም። ሁሌ አምላኳን ስታመሰግን፣ ሁሌ ፈጣሪዋን ስታመሰግን፣ ሁሌ ስትዘምር ነው የምናያት። ማለት እንደዚህ የሚያደርግ ሰው ደግሞ ተስፋ አይቆርጥም። ወደ ፈጣሪዋ በጣም ቅርብ ናት ልጅቷ። ፈገግታዋ ሁሌ ለዋ ላይ ነው። በእርግጥ ፈገግታችን ሳቃችን ብዙ ሆኖ ከኋላ አለ። ስለዚህ ራሷን አጥፍታ ነው እያላችሁ የምታወሩ ሰዎች ጥንቃቄ አድርጉ። ሁለተኛ ደግሞ አንድ ሰው ከሞተ በኋላ ቤተሰቡ ሳታስፈቅዱ አትፖስቱ። በቃ ፎቶ እኔ ከትላንትና ወዲያ ሌሊት ነው ያየሁት። በጣም ነው በቃ ራሴን ሁሉ መቋቋም ያቃተኝ። በጣም ግን በቃ አሁን ላይ በየሚዲያው ሁሉ ሲሞላ በየሚዲያው ላይ ሳይ በቃ እውነት መሆኑን አረጋገጥኩኝ። ቤተሰቦቻቸው እነሱ ካልለቀቁ ወይ ደግሞ እነሱ ካልፈቀዱ የሟች ፎቶ እየለጠፋችሁ ያልሆነ መረጃ ማታውሩ። ከሞተው በላይ ቤተሰቡ ይጎዳል። እህት አለቻት በዛ ላይ አይደለ እዚህ እንደሰማሁት ከሆነ በጣም ነው የምትጎዳው። እንደዚህ ሆነ ሲባል የሟች ቤተሰብ በጣም ልቡ ይሰበራል። እና እባካችሁ በሟች ቤተሰብ ስም በዩቲዩብ በቲክታክ በምትነግዱ ሰዎች ሁሉ ጥንቃቄ አድርጉ። በቃ ያ የሟች ቤተሰብ ፖስቶ ወይ ደግሞ እንደዚህ እርዱኝ ካላለ በስተቀር አትፖስቱ። በቃ አትልቀቁ የሟችን ፎቶ ማለት ነው። ሰው ይጎዳል፣ ቤተሰብ ይጎዳል። በዚህ ነው የሞተው በዚህ ነው የተገደለው ሲባል እንደራሳቸው